ትዕግስትና እምነት ይኖር እንጂ ሁሉም በጊዜው ይሆናል። ትዕግስት በሰው ልጅ ሕይወት ውስጥ ካለው ትላልቅና ጠቃሚ አንዱ ነው። በትዕግስት የሚጠባበቅ ፍሬውን ይባላል እንደሚባል ሁሉ በትዕግስት ውስጥ ብዙ በረከቶች፣ ጥቅሞች አሉ። ትዕግስት ሲኖር የሚገኙ ዋና ዋና ጥቅሞች እናያለን። አንደኛ፣ ጥራት ያለው ውሳኔ ለመወሰን። በችኮላ የሚወሰኑ ውሳኔዎች ብዙ ጊዜ ስህተት ይበዛቸዋል። ትዕግስት ሲኖር ግን ሁኔታዎች በረጋ መንፈስ ለማየት፣ መረጃ ለማመዛዘን እና ውጤታማ የሆነ ምርጫ ለማድረግ እፎይታ ይሰጣል። ሁለተኛ፣ የአእምሮ ሰላምና ጤና። ትዕግስት የሌለው ሰው ዘውትር በጭንቀት፣ በንዴት፣ በውጥረት ውስጥ ይኖራል። ትዕግስት ግን የውስጥ መረጋጋት ይሰጣል። ይህም የደም ግፊት ከመቀነስ ጀምሮ ለአጠቃላይ የአእምሮ ጤና ከፍተኛ አስተዋጽኦ አለው። ሶስተኛ፣ ጠንካራ ማህበራዊ ግንኙነት። ከቤተሰብ፣ ከጓደኛ ሆነ ከስራ ባልደረቦች ጋር የሚኖር ግንኙነት ውስጥ አለመግባባቶች መፈጠራቸው የማይቀር ነው። በትዕግስት ሰዎችን ማዳመጥና በልዩነታቸው ላይ መቻቻል ሲኖር ግንኙነት አይበላሽም፣ ይልቁንም መከባበርና ፍቅር ይነግሳል። አራተኛ፣ ጽናት። ማንኛውም ትልቅ ስኬት በአንድ ጀንበር አይመጣም። በመንገድ ላይ የሚያጋጥሙ መሰናክሎች በትዕግስት ማለፍ መቻል ለስኬት ቁልፍ ነው። ትዕግስት ያለው ሰው ተስፋ አይቆርጥም፣ ይልቁንም በሂደቱ እየተማረ ወደፊት ይገሰግሳል። አምስተኛ፣ ለራስ የሚኖር ክብር። በተፈጠረ ነገር ሁሉ ስሜታዊ ሆኖ ከመጮህ ወይም ከመበሳጨት ይልቅ በትዕግስት ነገሮችን መቆጣጠር መቻል ትልቅ ስብዕና ነው። ይህም ሌሎች ሰዎች ለእርሱ ያላቸውን አክብሮት ይጨምራል፣ እርሱም በራሱ እንዲተማመኑ ያደርጋል። በአጭሩ ትዕግስት ማለት ዝም ብሎ መቀመጥ ወይም ማሸነፍ ሳይሆን ትክክለኛውን ጊዜና ሁኔታ በትክክለኛው አመለካከት የሚጠባበቅ ጥበብ ነው። ትዕግስት የጥንካሬ እንጂ የድክመት ምልክት አይደለም።